ድራማዊ ክስተት የታየበት የኤቨርተንና የማንቸስተር ሲቲ ጨዋታ 3-3 ተጠናቋል። ታዲያ ዛሬም ማንቸስተር ሲቲን ዶኮ ይዞት ወጥቷል። ምክንያቱም በመጀመሪያው አጋማሽ ሊጠናቀቅ 43ኛው ደቂቃ ላይ አንድ ጎል አግብቶ ማንቸስተር ሲቲ 1-0 እየመራ ነበር ወደ መልበሻ ክፍል የሄደው። ታዲያ ከመልስ ጨዋታ ሁለተኛው አጋማሽ ሲጀምር ኤቨርተን በተከታታይ ሁለት ጎሎችን አስቆጥረው 2-1 መምራት ችለው ነበር። ታዲያ ከተወሰነ ጨዋታ በኋላ ኤቨርተን ሶስተኛ ጎል አግብቶ ደስታቸውን ሳይጨርሱ ሃላንድ ሁለተኛ ጎሉን አግብቶ ነበር። ታዲያ ጨዋታው ተጠናቀቀ ተብሎ የዳኛው ፊሽካ እየተጠበቀ ባለበት ሰዓት የቁርጥ ቀን ልጅ የሆነው ዶኮም ለማንቸስተር ሲቲ ሶስተኛ ጎል ለሱ ሁለተኛ የሆነችውን ጎል አስቆጥሮ ማንቸስተር ሲቲ ከኤቨርተን ጋር ውጤት ተጋርቶ እንዲወጣ አድርጎታል። በዛሬው ቀንም ማንቸስተር ሲቲ ከኤቨርተን ጋር በነበረው ጨዋታ 1 ነጥብ ይዞ መውጣቱን አረጋግጧል። ታዲያ ይህ ድል ለአርሰናል ትልቅ ይሆናልም ተብሎ ይጠበቃል። ምክንያቱም በቀጣይ አርሰናል ነጥብ የማይጥል ከሆነ የዋንጫው ባለቤት እንደሚሆንም ከወዲሁ እያረጋገጠ ይመስላል። በዛሬው በማንቸስተር ሲቲ እና በኤቨርተን ጨዋታ አርሰናል እድል ቀንቶት የዋንጫውን አንድ ጆሮ ያዘበት ቀንም ሆኗል።